የሐዋርያት ሥራ ምዕራፍ 8 ላይ የአምላካችን የእግዚአብሔር ቃል እንደዚህ ይላል። ከእስጢፋኖስ መገደል በኋላ በመጀመሪያይቱ ኢየሩሳሌም በነበረችው ቤተ ክርስቲያን ላይ ታላቅ ስደት ተነስቶ እንደነበረ መጽሐፍ ቅዱስ የምናነብ ሁላችን የምናውቀው እውነት ነው እና የተበተኑትም ወንድሞች ይላል በስደቱ ምክንያት አካባቢ ወዳሉ ከተሞች የተበተኑ ወንድሞች ክርስቲያን ወንድሞች ወንጌልን ይሰብኩ ነበር ይላል። ከነዛ መካከል ከተበተኑት ከተሰደዱት መካከል ፊልጶስ ይገኝበታል። ፊልጶስ የሄደው ወደ ሰማሪያ ነው እና ሰማሪያ በሚገኙ ከተሞች ላይ ክርስቶስን ሰበከላቸው ይላል። ደስ አይልም? ክርስቶስ ኢየሱስ አዳኝ ነው፣ የእግዚአብሔር ልጅ ነው። መዳን ከእርሱ በቀር የለም። የምንድንበት ስም ከፀሐይ በታች ከኢየሱስ በቀር የለም። የሞተው በሦስተኛው ቀን የተነሳው ወደ አባቱ ያረገው ተመልሶ የሚመጣው ኢየሱስ ክርስቶስ ነው፣ አዳኝ ነው እያለ ሰበከላቸው ይላል። ሃሌሉያ! የቀደሙት አባቶቻችን ክርስቶስን ነው የሰበኩት፣ ኢየሱስን ነው የሰበኩት፣ አዳኝነቱን ነው የሰበኩት። ስደት ውስጥ ሆነው ከቤታቸው ወጥተው ከቤተሰቦቻቸው ተለያይተው የሚያወሩት ወሬ ክርስቶስ ነው። ስለ ራሳቸው አያወሩም ነበረ። ስለደረሰባቸው ችግር፣ መከራ፣ መበተን አያወሩም ነበር፣ አያጉረመርሙም ነበር። አልተጻፈልንም። ወሬያቸው፣ መዝሙራቸው፣ ሐሳባቸው፣ አይምሯቸው ውስጥ የሞላው እውነት ክርስቶስ ያድናል የሚል ነበረ። ተነክተው ነበረ። በቃ በክርስቶስ ፍቅር ተነክተው ነበረ። መከራ ነካ ቢያደርጋቸው ችግር ቢመጣ ምን ቢሆን ከዚህ ውጭ የሚያወሩት እውነት አልነበራቸውም። ውስጣቸው አንድ ጊዜ የገባው እውነት ክርስቶስ ኢየሱስ ነው። ክርስቶስ ያድናል። እግዚአብሔር ልጅ ኢየሱስ እውነት ነው፣ ሕይወት ነው፣ መንገድ ነው። መዳን በእርሱ በቀር የለም። እርሱ ብቻ ነው አዳኝ። እውነትን ይገልጡ ነበረ። አይገርምም? እግዚአብሔር ምንኛ የረዳቸው ናቸው፣ የተባረኩ ናቸው። በሰጣቸው ዘመን ኢየሱስ ክርስቶስን ለሌሎች አስተዋውቀው አለፉ። ዛሬ ከጌታቸው ከኢየሱስ ክርስቶስ ጋር በአብ ቀኝ አሉ። የነሱ ጌታ የኛም ጌታ ነው። ለነሱ የሞተው ኢየሱስ ለኛም አንዴ ነው የሞተው። ለነሱ በተለየ አይደለም ውለታ የዋለላቸው። ይሄንን ጌታ ኢየሱስ ክርስቶስን እንስበከው። ባገኘነው አጋጣሚ ባገኘነው እድል ሁሉ ተጠቅመን ኢየሱስ ክርስቶስን እንስበከው። ዛሬ ከመድረኮቻችን ላይ የኢየሱስ ክርስቶስ አዳኝነት እየተሰወረ የኢየሱስ ክርስቶስ ጌትነት እየተሰወረ ሰዎች ራሳቸውን እያጎሉ ሰዎች እየተመለኩ ሰዎች የኢየሱስ ክርስቶስን ቦታ ሸፍነው ኢየሱስን ሸፍነው የምናይበት ሁኔታ ውስጥ ገብተናል። በየአዳራሾቻቸው ራሳቸውን የሚያስተዋውቁ የክርስቶስን ፍቅር የክርስቶስን የመስቀል ስራ ከሰው ልብ ሙልጭ አድርገው የሚያወጡ አጭበርባሪዎች፣ አስመሳዮች ግን አገልጋይ የሚመስሉ ነጋዴዎች የበዙበት ዘመን ውስጥ ነው ያለ ነው። እውነት የገባችሁ ጥቂቶች ቅሬታዎች ግን ኢየሱስን ስበኩት። ኢየሱስ ያድናል ብላችሁ ስበኩ። ሕይወታችሁ ክርስቶስን ይስበክ። ብዙ ጊዜ በአንደበታችን ኢየሱስ ያድናል ብለን ሕይወታችንን የኢየሱስ ክርስቶስን አዳኝነት ላይ መሰከር ይችላል። በሕይወታችሁ መስክሩ፣ በአንደበታችሁም መስክሩ። በልባችሁ እመኑ፣ በአንደበታችሁ መስክሩ። ያንን ደግሞ ኑሩት። ያ እውነት ሰዎችን ይለውጣል።
እግዚአብሔር ይርዳ። ሁላችንም ይመለከተናል። ይህንን መልእክት የምትሰሙ ወንድ፣ ሴት የጌታ ኢየሱስ ተከታዮች ምን እየሰበካችሁ ነው? ሰዎችን እየሰበካችሁ ነው? የሚያልፈውን ነገር እየሰበካችሁ ነው? ወይስ ጌታ ኢየሱስ ክርስቶስን እየሰበካችሁ ይሁን? ኢየሱስ ክርስቶስ ሊመጣ በደጅ ላይ ነው ያለው። ሁኔታዎች ሁሉ የኢየሱስ ክርስቶስ የምጽአት ጊዜው እንደቀረበ ይነግሩናል። ስለዚህ እባካችሁ ክርስቶስ ኢየሱስን ስበኩት። ኢየሱስ ሲመጣ እንዳናፍር፣ በሰጠን መክሊት እንነግድበት። ጸሎት ከሆነ እንጸልይ፣ ማስተማር ከሆነ እናስተምር፣ ስብከት ከሆነ እንስበክ፣ ዝማሬ ከሆነ እንዘምር። ከሚመስሉ ነገሮች እንውጣና የእውነትን ሕይወት እንኑረው። አሁን ደግሜ ልናገር፣ ስብከት የሚመስሉ ግን ስብከት ያልሆኑ። ስብከት ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ስለ ልጁ ስለ ኢየሱስ ነው። ማቴዎስ ምዕራፍ 1 ላይ ተጽፏል አይደል? ወንጌል ስለ ልጁ ስለ ኢየሱስ ነው። ወንጌል ቁሳቁስ አይደለም። ወንጌል ምድራዊ ነገር አይደለም። ወንጌል የምስራች ነው። ወንጌል ከሰማይ የመጣው ክርስቶስ ኢየሱስን መናገር ነው። ወንጌል የደስታ የምስራች ነው። ወንጌል ክርስቶስ ነው። ወንጌል ስለ መንግስተ ሰማያት መናገር ነው። ኢየሱስ ክርስቶስ መንግስተ ሰማያት ቀርባለች ነው ያላቸው አይደለ? ንስሐ ግቡ ነው ያላቸው። ተመለሱ ነው ያላቸው። አይገርምም? መጥምቁ ዮሐንስ ይሄንን የሰበከው። ቀጠሉና ፊልጶስ፣ ቀጠሉና ሐዋርያው ጳውሎስ። እኛ ጋር ሲደርስ እንዴት ወንጌልን መስበክ ትተን ቁሳቁስ እንሰብካለን፣ ምናምን እንሰብካለን? እግዚአብሔር ይመልሰን። ወደ ምን ይመልሰን? ወደ ቃሉ ይመልሰን። እግዚአብሔር ወደ ቃሉ ይመልሰን። እግዚአብሔር ወደ ማስተዋል ይመልሰን። እግዚአብሔር የንስሐ ፍሬ አፍርተን እሱን ወደሚመስል ሕይወት ይመልሰን። አሜን አሜን። እግዚአብሔር ያንቃን። አንተ የምትተኛ ንቃ። ክርስቶስ ምን ይልሃል? ያበራልሃል። ይህን እውነት ለመናገር ይህን ሕይወት ለመኖር የምትፈልጉ ክርስቶስ ኢየሱስ ያበራላችኋል። እግዚአብሔር ይረዳችኋል። እግዚአብሔር መንፈስ ሊረዳን ከኛ ጋር አለ። እግዚአብሔር ሁላችንንም ይርዳን። ተኝተን እንዳይመጣ፣ አንቀላፍተን እንዳይመጣ፣ ሀኬተኞች እንዳይለን፣ ሰነፍ እንዳይለን፣ በታማኝነት የተሰጠንን የወንጌል አደራ ለሚቀጥለው ትውልድ እንድናስተላልፍ እግዚአብሔር ሁላችንንም ይርዳን። አሜን።